ማየት ማመን ነው ይባላል። ከልጅነታችን ጀምሮ የተማርነው ይህንን ነው። በአይናችን ያየነውን በእጃችን የዳሰስነውን ነገር እንደ ፍጹም እውነት እንቀበለዋለን። አይናችን ሊዋሸን ይችላል ብለን በጭራሽ ጠርጥረን አናውቅም። ግን ለአንድ አፍታ ቆም ብለን እንጠይቅ። አይኖቻችን ቢዋሹንስ? በዙሪያችን የምናየው እውነታም ወይም ሰማይ ላይ የምንመለከተው ነገር እውነተኛ ተፈጥሮ ሳይሆን በረቀቀ ቴክኖሎጂ የተቀነባበረም ፊልም ቢሆንስ? ዛሬ ላይ ቴክኖሎጂው ሩቅ አይደለም። በየቀኑ ድሮኖችን ተጠቅመን በሰማይ ላይ ግዙፍ ምስሎችን ስንሰራ እናያለን። የመቱ ዘፋኞችን በሆሎግራም ቴክኖሎጂም ከመቃብር ቀስቅሰን መድረክ ላይ ሲጨፍሩ እንመለከታለን። ይህ ሁሉ ለሙዚቃም ለጥበብናም ለመዝናኛ እስካልነው ድረስ ነገሩ አስደናቂ ነው። ምንም ችግር የለውም። ነገር ግን ይህ ሁሉ ልምምድ ቢሆንስ? ይህ ቴክኖሎጂ ለሌላ እጅግ ለከፋናም ሚስጥራው ለሆነም ዓላማ ቢውልስ? የሰው ልጅን አእምሮ ለመጥለፍ እምነትን ለመስረቅናም መላውን ዓለም በአንድ መንግስትናም በአንድ አገዛዝ ስር ለማንበርከክ እየተዘጋጀ ቢሆንስ? ዛሬ የምንጓዘው ወደ ዓለማችን እጅግ ሚስጥራዊናም አስፈሪ ወደ ሆነው የሴራ ንድፈ ሐሳብ ወይም ኮንስፓይረሲ ቲዮሪ ነው። ይህ ሴራ ስለ ናሳም የሰማይ ላይ ድራማ ያወራል። ስለ ሰው ልጅ የመጨረሻ ዘመን ያወራል። ብዙዎች ይህንን ጉዳይ ማውራት ይፈራሉ። አንዳንዶች ደግሞ ለዚህ እውነት ሲሉ ሕይወታቸውን አጥተዋል። እውነት ሰማይ ላይ የምናየው ነገር ፈጣሪ ነው ወይስ ናሳም? እውነት የዓለም መጨረሻም እየመጣ ነው ወይስ እየተሰራ ነው? መልሱን አብረን እንፈልጋለን። ታሪኩ የሚጀምረው እዚህ እኛ ዘመን አይደለም። ወደ ኋላ እንመለስ። ወደ 1990ዎች አጋማሽ ዓለም ገና ኢንተርኔትን በቅጡ ባላወቀችበት፣ ስማርት ስልኮችናም የውሸት ዜናዎች ባልተስፋፋበት በዚያ ዘመን ሰርጅ ሞናስት የሚባል አንድ ታዋቂ ካናዳዊ የምርመራ ጋዜጠኛ ነበር። ሰርጅ እንደ ተራ ጋዜጠኛ አልነበረም። የፖለቲካ ሴራዎችን፣ የመንግስታትን ድብቅ አካሄድናም ያልተሰሙ ሚስጥሮችን በማውጣትናም ለሕዝብ በማሳወቅ ይታወቃል። ብዙ ጊዜ ከመንግስት ተቋማት የሚሸልኩ ሚስጥራዊ ሰነዶች መጀመሪያም እሱ እጅ ነበር የሚገቡት። በ1994 ዓ.ም ሰርጅ አንድ እጅግ አስደንጋጭ መረጃም እጁ ላይ እንደገባ ለዓለም ይፋ አደረገም። ሰነዱ የወጣው ከአሜሪካው የጠፈር ምርምር ተቋም ናሳናም ከተባበሩት መንግስታት ድርጅት አካባቢ ነበር። ሰርጅ ይህንን መረጃ ባገኘ ጊዜም መጀመሪያ ላይ ነገሩን ማመን ከበደው። ምክንያቱም ፕሮጀክቱ የሚመስለው ከሆሊውድ የሳይንስ ልቦወለድ ፊልም የተቀዳ ነበር። እጅግ በጣም ውስብስብ፣ እጅግ በጣም ረቀቅ ያለናም በሰው አእምሮ ሊታሰብ የማይችል እቅድ ነበር። ነገር ግን ማስረጃዎቹን እያገላበጠ ሲሄድ ነገሩ ቅዠት ሳይሆን በተግባር እየተሰራ ያለም እቅድ መሆኑን ተረዳም። ፕሮጀክቱ በኮድ ስሙ ብሉቢም ወይም ፕሮጀክት ብሉቢም ይሰኛል። የዚህ ፕሮጀክት ዓላማም አንድና አንድ ነው። ዓለምን በአንድ መንግስት፣ በአንድ ሃይማኖትናም በአንድ ገንዘብ ስር ማምጣት፣ ኒው ወርልድ ኦርደር የምንለውን ስርዓት ማስፈን። ይህንንም ለማድረግ መንግስታቱ የመረጡት መንገድ ጦርነት አይደለም፣ የኒውክሌር ቦምብ አይደለም፣ ወረርሽኝ አይደለም። የመረጡት መንገድ ሃይማኖትናም ቴክኖሎጂ ነው። የሰውን ልጅ የመጨረሻናም ጥልቅ የሆነውን የፈጣሪ ፍርሃትናም የመጨረሻው ዘመን ጥበቃ በመጠቀም መላውን የዓለም ሕዝብ በአንድ ጊዜ ማንበርከክ። ሰርጅ ሞናስት ይህንን መረጃ ይፋ ካደረገ በኋላም ሕይወቱ አደጋ ላይ ወደቀም። በተደጋጋሚ ማስፈራሪያዎች ይደርሱት ነበር። ስልክ ይደወልለታል። ቤት ውስጥ ማንም በሌለበት ሰዓት ዕቃዎቹ ይበረበራሉ። መንገድ ላይ ሰዎች ይከታተሉት ነበር። ከሱ ጋር አብሮ ይህን ጉዳይ ሲመረምር የነበረው ሌላው ጋዜጠኛም በድንገትናም ባልታወቀ ሁኔታ ሕይወቱ አለፈም። ነገር ግን ሰርጅ አላቆመም። ንግግሮችን አደረገም፣ ጽሑፎችን አሰራጨም። ይህ ነገር ከመፈጸሙ በፊት ሕዝቡ መንቃት አለበት። መንግስታት በድብቅ እየሰሩት ያለው ይህ ኦፕሬሽን የሰውን ልጅ ነጻነት ለአንዴናም ለመጨረሻ ጊዜ የሚቀማ ነው አለም። ነገሩ እየከረረ ሄደም። አንድ ቀን የሰርጅ ልጆች በድንገት በመንግስት አካላት ተወሰዱበት። ቤትህ ለልጆች አስተዳደግ አይመችም በሚል የውሸት ምክንያት ልጆችን ነጠቁት። ይህ የሆነው እሱን ለማዳከምናም ምርመራውን እንዲያቆም ለማስገደድ ነበር። ነገር ግን ሰርጅ በልጆቹ መወሰድ ተሰበረ እንጂም ወደ ኋላ አላለም። እንደውም ይበልጥ እውነትን ለማውጣት ቆረጠም። ነገር ግን ብዙም አልቆየም። ሰርጅ ሞናስት ይህን ሚስጥር ባወጣም በጥቂት ጊዜ ውስጥ በ1996 ዓ.ም ቤቱ ውስጥ በድንገት ሞተ ተገኘም። ፖሊስ መርምሮ የሰጠው ምክንያት
የልብ ድካም የሚል ነበር። የሚገርመውና የሚያጠራጥረው ነገር ግን ሰርጅ በሕይወቱ ምንም አይነት የልብ ህመም ታሪክ አልነበረውም። እድሜውም ገና ወጣት የሚባል ነበር። ቤተሰቦቹና ተከታዮቹ እስከ ዛሬ ድረስ እንደሚያምኑት ሰርጅ የተገደለው በሳይኮትሮኒክ የጦር መሳሪያም ወይም በርቀት የልብ ምትን በሚያዛባ ቴክኖሎጂ ነው። ምክንያቱም ያጋለጠው ሚስጥር የዓለምን ገጽታ መቀየር የሚችል ነበር። ለመሆኑ ሰርጅ ህይወትን የከፈለለት ይህ ፕሮጀክት ብሉቢም ምንድን ነው? እንዴትስ ነው የሚሰራው? እንደ ሰርጅ ሞናስት ማስታወሻዎችና እንደ ወጣት ሰነዶች ከሆነም ፕሮጀክት ብሉቢም ዝም ብሎ በአንድ ሌሊት የሚፈጠር ነገር አይደለም። 4 ዋና ዋና ደረጃዎች ወይም 4 ስቴፕስ አሉት። እነዚህ ደረጃዎች በጥንቃቄ የተቀናበሩ በዘመናት መካከል የሚሰሩና አንዱ ለአንዱ መንገድ የሚጠርጉ ናቸው። እስቲ እያንዳንዱን ደረጃ በጥልቀትና በዝርዝር እንመልከት። የመጀመሪያው ደረጃም የሰውን ልጅ እምነት መሰረት መናድ ነው። ይህ ደረጃ በቴክኒክ አጠራሩ ዘ ብሬኪንግ ዳውን ኦፍ ኦል አርኪኦሎጂካል ናውሌጅ ወይም የአርኪኦሎጂ እውቀቶችን ማፍረስ ይባላል። አስቡት፣ አንድ ቀን ጠዋት ዜና ላይ ትሰማላችሁ። በኢትዮጵያ፣ በእስራኤል ወይም በሳውዲ አረቢያም ምድር መንቀጥቀጥ ይከሰታል። ግን ተራ የመሬት መንቀጥቀጥ አይደለም፣ መሬቱ ይከፈታል። በዚህ የተከፈተም መሬት ውስጥ ግን ማንም እስከ ዛሬ ያላያቸው አዳዲስና እጅግ ጥንታዊ የሆኑ ቅሪተ አካላት፣ ጽሑፎችና ማስረጃዎች ይገኛሉ። እነዚህ ጽሑፎች ግን ተራ ታሪክ ነጋሪዎች አይደሉም። እስከ ዛሬ የሰው ልጅ አጥብቆ ያመነባቸው የሃይማኖት አስተምህሮች በሙሉ ውሸት ናቸው የሚሉ ማስረጃዎችን የያዙ ናቸው። ለምሳሌ ስለ ክርስትና እምነት መሰረት የሚናጋም ወይም ስለ እስልምና ታሪክ ሌላ የሚናገር ወይም ስለ አይሁዶች እምነት የተለየ ታሪክ የሚያወጣ ተጨባጭ የሚመስል ማስረጃ ይገኝ ይሆናል። የዚህ ዓላማ ምንድን ነው? ሰው ግራ እንዲጋባ ማድረግ። ለሺህ ዓመታት አባቶችናም እሱ ሲያምንበት የነበረው ነገር ስህተት እንደሆነ ሲነገረው፣ ያንንም ደግሞ በሳይንሳዊ ማስረጃ ተደግፎ ሲቀርብለት ውስጥ ያለው የሃይማኖት ጽናት ይሸረሸራል። ክርስቲያኑ፣ ሙስሊሙ፣ አይሁዱ እርስ በርስ መጠራጠርናም የራሱንም እምነት መጠየቅ ይጀምራል። እስካሁን ያመንኩት ነገር ተረት ነበር እንዴ ብሎ እንዲያስብ ያደርጋል። የፕሮጀክቱ የመጀመሪያ ዓላማም ይህ ነው። የሰውን ልጅ ከፈጣሪውናም ከእምነቱ መነጠል አይደለም፣ ነገር ግን በእምነት ላይ ጥርጣሬ መዝራት። አንድ ሰው መሰረቱ ሲናጋም የሚይዘውናም የሚጨብጠው ሲጠፋም ባዶነት ይሰማዋል። ያን ባዶነት ለመሙላት ደግሞ አዲስ ነገር ለመቀበል ዝግጁ ይሆናል። እንደ ሰርጅ ሞናስት ገለጻም ይህ ደረጃ የሚከናወነው ናሳና የአሜሪካ ጦር በጋራ በሰሩት የመሬት መንቀጥቀጥ መፍጠሪያ ቴክኖሎጂም እንደም HAARP ያሉ ቴክኖሎጂዎችን በመጠቀም ነው። የተፈጥሮ አደጋ አስመስለው ቀደም ብለው የቀበሯቸውን የውሸት ማስረጃዎች መልሰው ያወጧቸዋል። ይህ ለቀጣዩ ታላቅ ድራማም ህዝቡን የማለስለስ ስራ ነው። አሁን ህዝቡ ግራ ተጋብቷል። እምነቱ ተሸርሽረዋል። ዓለም በሃይማኖቱ ውዝግብ ታምሳለች። በዚህ ትክክለኛ ሰዓት ላይ ሁለተኛውናም ምናልባትም በታሪክ ታይቶ የማይታወቅ አስደናቂው ደረጃ ይጀምራል። ይህ ደረጃም ዘ ግሬት ስፔስ ሾው ወይም የሰማይ ላይ ትዕይንት ይባላል። ይህ በናሳ ሳተላይቶችናም በሌዘር ፕሮጀክቶች የሚከናወን ግዙፍ የብርሃን ትዕይንት ነው። ቅድም መግቢያው ላይ ያየነው አይነት ነገር ከምድር ከፍታ ላይ በሚገኙ ሳተላይቶች አማካኝነት 3D ወይም 3 ዳይሜንሽናል የሆኑም ማለትም በእጅ የሚዳሰሱ የሚመስሉ ግዙፍ ሆሎግራሞች ወደ ምድር ይተኮሳሉ። ሰማዩ እንደ ግዙፍ ሲኒማ ስክሪን ያገለግላል። ነገር ግን ናሳ የሚያሳየው ምስል ለሁሉም ሰው አንድ አይነት አይደለም። ቴክኖሎጂው ምን ያህል ረቀቀ መሰላችሁ? ምስሎች የሚተላለፉት እንደየአካባቢው ባህልና እምነት ተለይቶ ነው። አሜሪካና አውሮፓ ላይ ያለ ሰው ሰማይ ላይ የሚታየው ምስል የኢየሱስ ክርስቶስ ምስል ነው። የመካከለኛው ምስራቅ ሀገራት ላይ ላለ ሰው የሚታየው ምስል የነብዩ መሐመድ ነው። ህንድ ላይ ላለ ሰው የክሪሽና ወይም የቡድሃ ምስል ነው። ለእያንዳንዱ ህዝብ በራሱ ቋንቋም በራሱ ባህልና በራሱ እምነት መሰረት አምላኩን በሰማይ ላይ ያሳዩታል። ይህ ዝም ብሎ የፎቶ ምስል አይደለም። ይንቀሳቀሳል፣ ያበራል፣ ግርማ ሞገስ አለው፣ ከደመናው ጋር ይዋሃዳል። ሰዎች ይህን ሲያዩ ይሄ ቴክኖሎጂ ነው ብለው ለአፍታም አይጠራጠሩም። ምክንያቱም መጠናቸው እጅግ ግዙፍ ነው። ብዙ ኪሎ ሜትሮችን የሚሸፍን ምስል በሰማይ ላይ ሲንቀሳቀስ ሲያዩ የምጽአት ቀን ደረሰ፣ ፈጣሪ መጣም፣ ጸሎታችን ተሰማ ብለው ጮኻሉ። ዓለም በአንድ ጊዜ በድንጋጤ በፍርሃትና በደስታ ትሞላለች። ሰዎች ስራቸውን ያቆማሉ፣ ትራፊክ ይቆማል፣ ሁሉም ቀና ብሎ ወደ ሰማይ በማየት ያለቅሳል።
ቲዮሪው እንደሚለው ይህን ለማድረግ ሳይንቲስቶች የሶዲየም ሌየር የሚባለው የአካባቢ አየር ክፍል እንደ መስተዋት ይጠቀሙበታል። ልክ የፊልም ፕሮጀክተር በግድግዳ ላይ ምስል እንደሚያሳርፈው ሳተላይቶቹ በዚህ የሶዲየም ሽፋን ላይ ምስሉን ያሳርፉታል። መጨረሻ ላይ ግን እነዚህ ሁሉ የተለያዩ የሃይማኖት ምስሎች ኢየሱስ፣ መሐመድ፣ ቡድሃ ቀስ በቀስ እየቀለጡ ወደ አንድ ምስል ይቀየራሉ። ወደም አዲሱ የዓለም መሲህ። እናም ያ መሲህ ለሕዝቡ እንዲህ ይላል፣ ሃይማኖቶቻችሁ የተለያዩ ቢሆኑም እኔ ግን አንድ ነኝ። ሰላምን ላመጣላችሁ መጥቻለሁ። ግን የሰው ልጅ አይኑን ብቻ ነው የሚያምነው። አይኑ ያየውን ነገር ልቡ ላይቀበለው ይችላል። ይሄ የሰይጣን ሥራ ነው ብለው የሚጠራጠሩ አይጠፉም። ለዚህ ነው ሶስተኛው ደረጃ የሚያስፈልገው። ለ100% ቁጥጥር ድምፅ ያስፈልጋል። እዚህ ጋር ነው ሶስተኛውናም እጅግ በጣም የሚያስፈራው ደረጃ የሚመጣው። ይህ ደረጃ ቴሌፓቲክ ኤሌክትሮኒክ ቱ ዌይ ኮሚኒኬሽን ይባላል። ባጭሩ በቴሌፓቲ ወይም በአእምሮ ሞገድ የመነጋገር ቴክኖሎጂ። ይህ ምናልባት ከሁሉም ደረጃዎች በጣም የሚያስፈራውናም በግላዊነት ድንበር የሚጥሰው ነው። ሳተላይቶቹ ምስልን ብቻ ሳይሆን ዝቅተኛ የድምፅ ሞገዶችን ማለትም ኤኤልኤፍ፣ ቪኤልኤፍ፣ ኤልኤፍ ዌቭስ ወደ መሬት ይልካሉ። እነዚህ ሞገዶች ልዩ ባህሪ አላቸው። በጆሮ አልፎ ሳይሆን በቀጥታ የሰውን አእምሮ ውስጥ ያለውን የመስማት ማዕከል ወይም ኦዲተሪ ኮርቴክስ ነው የሚያንቀጠቅጡት። ይህ ማለት ምን ማለት ነው? አጠገብ ያለው ሰው ማንም አይሰማም። አንተ ግን በጭንቅላትህ ውስጥ በራስህ አእምሮ ውስጥ ጥርት ያለ ድምፅ ትሰማለህ። ድምፁ ልጄ ሆይ አትፍራ፣ እኔ ፈጣሪ ነኝ ይልሃል። እስካሁን ስትከተሉ የነበረው መንገድ ተሳስቷል። እውነተኛው መንገድ አሁን የመጣው አዲሱ መሪ ነው ይልሃል። ድምፁ ያንተን ቋንቋ ነው የሚናገረው። ያንተን ድብቅ ፍላጎትናም ፍርሃት እያወቀ ነው የሚያናግርህ። አስቦት በቢሊዮን የሚቆጠሩ ሰዎች በአንድ ጊዜ አምላካቸው እያናገራቸው እንደሆነ ይሰማቸዋል። የራሳቸው ሕሊናናም አምላክ እየተነጋገሩ እንደሆነም ያስባሉ። ማን ነው በዚህ ሰዓት ይሄ ናሳ ሳተላይት ነው ብሎ የማሰብ አቅም የሚኖረው? ማንም። አብዛኛው ሰው ይንበረከካል። አምላኬ ሆይ ታዝዣለሁ ይላል። ምክንያቱም ድምፁ ከውጭ ሳይሆን ከውስጥ ነው የሚመጣው። ይህ ቴክኖሎጂ አዲስ አይደለም። የሴራ ተንታኞች እንደሚሉት ከ1970ዎቹ ጀምሮ በተለያዩ የዓለም መንግስታት ማይክሮዌቭ ኦዲተሪ ኢፌክት ወይም ሲንቴቲክ ቴሌፓቲ በሚል ሲሞከር የነበረ ነው። አሜሪካም በኤምኬ አልትራ ፕሮጀክት ስር የሰዎችን አእምሮ የመቆጣጠር ወይም ማይንድ ኮንትሮል ሙከራዎችን ስታደርግ እንደነበር በይፋ የታወቀ ታሪክ ነው። እስቲ ዙሪያችንን እናስተውል። ዛሬ ያለንበትን የቴክኖሎጂ ፍጥነት እንመልከት። ዛሬ ላይ የቱፓክ ሻኩርን ወይም የማይክል ጃክሰንን ሆሎግራም መድረክ ላይ ሲጨፍሩ እያየን ነው። እነሱ ከሞቱ ዓመታት አልፈዋል። ግን ልክ እንደያው ሰው ላብ እስኪያጠቃቸው ድረስ ሲዘፍኑ፣ ከህዝቡ ጋር ሲግባቡ ፊት ለፊታችን ይዘፍናሉ። ይህ ቴክኖሎጂ በትንሽ ደረጃም ለመዝናኛ እየተሞከረ ነው። ናሳና ወታደራዊ ተቋማት እኛ ከምናውቀው ቴክኖሎጂ ቢያንስ በ50 ዓመት ወደፊት እንደሚቀድሙ ይታወቃል። ታዲያ ይህን ሆሎግራም አሳድጎ በሰማይ ላይ ማሳየት ለምን ይከብዳቸዋል? የዛሬውን ቪዲዮ እዚህ ላይ እናበቃለን። ግን ጥያቄው አብሮን ይቆያል። ዛሬ ማታ ወደ ውጭ ወጥታችሁ ሰማዩን ስታዩ እንደ ወትሮ ባዶ ሆኖ ታገኙት ይሆን? ከዋክብትን ስታዩ ውበታቸው ይታያችኋል ወይስ ከጀርባ ያለው ሳተላይት ያስፈራችኋል? ምናልባት ድራማው ገና አልተጀመረም ይሆናል፣ ወይም ደግሞ በድራማው መሃል ውስጥ ነን። የቪዲዮ ከተመቻችሁናም አዲስ ነገር ካወቃችሁበት ላይክ ማድረግ እንዳትረሱም። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቤተሰብ አካል ሆኑም። ይህን መረጃ ለጓደኞቻችሁ ሼር በማድረግ ንቃተ ህሊናን አስፋፉም። በቀጣይ የትኛውን ያልተሰማ ሚስጥር እንድንመረምር ትፈልጋላችሁ? የትኛው የሴራ ንድፈ ሐሳብ እንቅልፍ ነሳችሁ? ኮሜንት ላይ ያስቀምጡልን፣ ሁሉንም እናነባለን። እስከዛው አይናችሁን ከሰማይ አእምሯችን ከእውነት አታርቁም። ሰላም።